ምንድነው ስራው የነበረው ሊያገባኝ የነበረው በላት ወታደር ነው ወታደር አላገባም ብያለሁ መጥቻለሁ እርጎ ልሰጦት ነው ወጣም ገብቷል ጠጣች ለባ ቻነች ቤቷን በቃ ብሎ አትጨፍራለች ታጎራለች እዚህ ላይ ሁሉ ይወጣ ታጎራለች ሰላም ቤተሰቦች ዛሬ የማማ ዝናሽ ፋውንዴሽን ጋር ተገኝተናል እንግዲህ እነዘኪ በቀን 1000 ሰው ይመገባሉ እና አሁን እሱም ምገባ ላይ ነው የተገኘሁት እንደምታዩት እንግዲህ ከኋላ እየጠበቁ ነው ለመግባት ወንበር ተደርድሮ አልቋል ውስጥ ላሳያችሁ ወደ ውስጥ እንግባና በነገራችን ላይ ይሄን ቪዲዮ የሚደርሳችሁ ሰዎች ማለት ነው የዚህ የምገባ ስርዓት ላይ አባል በመሆን አስተዋጽኦ ማድረግ ትችላላችሁ ማለት ነው ቤተሰቦች እዚህ ምገባ ከጨረስን በኋላ እማማ ዝናሽ ጋር እንሄድና ሰላም ብለናቸው ነው የምናልፈው ያው አሁን ጾም ስለሆነ ምሪንዳን ይዘን የምንሄድ በዛውም የቦታውን ችግር እያየሁ ዘኪን በጣም የማመሰግነው እዚህ በረከት ስላለ ስለጣመን ደግሞ የጾም ወቅት ስለሆነ ይሄን ነገር በየዕለቱ ማድረግ ተገቢ ነው ብዬ ነው የማምነው ለአንተም እግዚአብሔር ይስጥህ ይሄንንም ነገር አምናችሁበት የተቸገረን የምትረዱ ለእናንተም እግዚአብሔር ጨምሮ ይስጣችሁ እንደምታዩት ነው እንግዲህ አሁን ላይ አንድ ሰው ሁለት ሰው እንኳን መደገፍ ከባድ እና ይሄን ሁሉ ሰው ዘኪ እግዚአብሔር ይስጣ አስተባብረ ለዚህ በማድረግ ለአንተ ምድሜና ጤና ይስጥ አሜን እንግዲህ እኔም በቻልኩት አቅም ከጎናችሁ ሆኜ እረዳለሁ በጣም ነው የምናመሰግነው እንግዲህ እኔ በአንድ ስልክ ነው ስጠራው ወዲያውኑ የእግዚአብሔር ሰው ነው ታዞ እዚህ ድረስ መጥቶ እያስተባበረን ያለው በጣም ነው የምናመሰግነው እግዚአብሔር ይስጥልን እግዚአብሔር አዎ አቃለው ይወሉት እኔ ስለማቃት ነው እዚህ ጋር ስደርስ እኔን ስታየኝ እንዴት እንደሮጠች ስለማቅ ነው ሌባ ነች ቃልቻ ነኝ ዛር ነኝ አዎ እንደዛም አለባት ዛር ነች ቤቷን በቃ ብሎ ትጨፍራለች ላይ ሁሉ እንደውም እሷ ጋር ሰው ስለነበር ነው እንጂ በጣም አስቸጋሪ ሰው ናት እኔ አባልያታለሁ ሁለተኛ አመጣም እሷ ጋር እሺ እዚህ ቤት መንግስት ሳይፈቅድ ወታደሩን ሳያስፈቅድ እዚህ ቤት ሰው እንዳይገባ ብለው የበሩ ላይ ተለጠፈው አረታው በሩ ላይ ተለጠፈው ያረታው አንተ እኔ ይዣለሁ መኪና አለ አይቻለሁ በላይ ተጠለጠፈ አለ ያለ ፍቃድ መንግስት ሳይፈቅድ
መንግስት ሳይፈቅድ ያለ ፍቃድ ወታደር ይዞ የመጣው ሰው ያልሆነ እዚህ ቤት እንዳይገባ ተብሎ ነው የተለጠፈው። አይቻለሁ ተለጥፏል። እማማ ዝናሽዬ ወይዬ እኔም የተለጠፈውን አይቼ ነው የመጣሁት። አዎ ተለጥፏል። እሷም ቢያለች እሱንም አይታም ቢያለች የተሰበለ ሰው አሻለው ብለው ለጥፈዋል። ሳነች ዛር ላይ ቃልቻ ነች። ቤቷን በቃ ብሏት ትጨፍራለች፣ ታጎራለች። እዚህ ላይ ሁሉ እየወጣች ታጎራለች። ቃልቻ ናት፣ ዛር ላይ ትጨፍራለች። ሁለተኛ እዚህ አትመጣም አልኩት። እማማ ዝናሽ አትመጣም እሷ። አሁን የኔን ልንገሉት ይወሉት እጄ እዚህ ላይ ውልቅ ብሎ መጣው። ውልቅ ማስቷን ስትመታ እሷን ሳባልል ወለቀ። አንተ ወታደር ነው? እኔ ወታደር ነኝ የቀድሞ። እሱ ለምን የወታደር ልብስ አለበስክም ታዲያ? ዛሬ ስለሌለም እረፍት ነኝ። እረፍት? አዎ እረፍቴ ነው ዛሬ። እረፍትስ ብትኮን የወታደር ልብስ የተሰጠህ አይለይህም። አይ ባለቤቴ ላገኛት ስለሆነ ዘነጥ ብለን አብላኝ ነው። ባለቤቴ? አዎ ዘንጥ ብላኝ ነው። አሁን እጄን እሹልኝ። እሱ ነው። 200 ብር ነው እኮ የምታሸው። ችግር የለውም። ካመመኝ ግን ልነክሶ ትችላለሁ እንዴ? ሁለት አስቀድመህ አልከፈልክም። እንደዛ የምታስቸግሮትን ሴትዮ አባሪ ሌሉት አስቀድመህ ክፈል። እሷ የሚያስፈታችው 200 ብር ሰጥታ ነው። እልማስፈታለሁ ብላ ገባች። እሹልኝ ውሰድ፣ ችግር የለም ውሰድ። እሹልኝ። ይህ ስንት ነው? እሱን ትተው እኔን እሹልኝ። ልሞት ነው። አይኔ አይታየኝም። ያስከም ገንዘብህን ሌላ አዲስ ልስጦት። እሸው ባባት ይኸው እኔ አልይዝም። እሹት። ታማ ያልዳረሰው ገንዘብ አልይዝም። እሹት። እሷ ሳባርን ነው አሁን እጄን ያመመኝ አለ። እሹት። ጫን በሉት በደንብ አሳይ። እንደሱ እማማ ዝናሽ ውይ ያላመመኝ እንትፍ በሉልኝ። እኔ ምራቅ ተፍቼ አላውቅም። እማማ ዝናሽዬ አሁን የወለቀውን ሲያስገቡልኝ ልቤ ብታዩ ድክም አለች። እንደው ለበሽተኛ እረፍት የሚያደርግበት አልጋ ነገር የለውትም። ኧረ እኔ ይህችንም መሸጎጫ ዋሻ መንግስት ነው ያስቀመጠኝ። ትንሽ ብቻ እዚች ጋር መንግስት ነው ያስቀመጠኝ። ትንሽ እዚች ጋር ለፍለ መንግስት ነው ቤቱ የኔ አይደለም። እሺ መንግስትን አስፈቅጄ ትምጣ። ይገድላል። እዚህ ላይ በሽተኛ ደካማ ላይ የምተኛው ብሎ ይገድለዋል። መደዳው የጠንቋይ ሹፌር ነኝ አለች። ሁለተኛ አትመጣቦትም እሷ። እሺ እማማ ዝናሽ እጆት ይባላል። መንግስት ይገድላል። እዚህ ወታደሮች አሉ፣ ጤና ጥበቃ እዚህ አጥሬ በራፍ ላይ ጤና ጣቢያ አለ አይደለም? ጤና ጣቢያ ፖሊስ ጣቢያ በኃይለ ሥላሴ ፖሊስ ጣቢያ ነው የሚባል። በአሁኑ ጤና ጣቢያ ወታደሮቹ ግልብጥ ብለው ጎትተው መንግስት ጋር ይወቷታል። ወጥተው የአሁኑ መንግስት በብረት ተባብሮ እድልድይ ውስጥ ያጉራቸዋል። የሚረብሹኝ ልክ ኖት። በቃ አሁን እኔ ልሄድ ነው። አመሰግናለሁ። እጆት ይባለክ። ድኛለሁ በእጆት። እሺ የጣልከው እኔ መልሻለሁ ገንዘብ። ኧረ እኔ ምን የጣልኩትን ብቻ የእርሶንም ይዤ ነው የምሄደው። በቃ አያስቡ። ገንዘቡን መልሻለሁ። መልሰውልኛል። አመሰግናለሁ። እሺ ቻው። እወድሃለሁ በሉኛ። ምን አበሳ ነው ዛሬ? ያቺን አባለልኩሎታል። ሴትዮና ሰው ደግሞ ያንን አወጣ። እሺ ጆትን ተካብኝ አምጥቶ እዝጌር ገብርኤል እሱ እንግዲህ ነው ያመጣው። የታሸሰው ነው ያመጣው። ይሄንን ሽታቸው አለ ሰው፣ ትልቅ ሰው፣ ከባድ ሰው ሽታቸው አለ ሰው ነው ያመጣው። በጋ አምላክ ተነሳ፣ ውጣልኝ። ትንሽ ልጠጣ። ተነሳ፣ ውጣልኝ። ጎትቶ ደግሞ ወታደሮቹ
ሲያወጡ እሺ ቻው። እንዴት ያለ ጉር ነው! እንዴት መቼ ነው የምትለው ገና? ያው ነበር ሳያባጋምዳክ ማንጎር ነው እዚህ እልሙን እየፈታ እልሙን እየነገርከኝ ነው የምፈታው። እዚህ ተቀመጥና አንተ ባለቤቴ ደብድቦ በሽመል እማማዝነሽ በእንጨት በመጥረጊያ እንጨት ጆሮዬ አይሰማም ሰውነቴ ለምርመራ 4 ደም የተቀዳ ነው ሰውነቴ። የእኔ ሰውነት ራሱ ባለቤቴ ደብድቦ ምንም አይሰራም ሰውነቴ። ጆሮዬ አይሰማም ሴትዮ። ህልም እንዲፈቱልኝ ፈልጌ ነው። ምን ህልም እንዲፈቱልኝ ፈልጌ ነው። እሱ ህልሙን እየነገርሽ እሱ እየተቀበለ ይነግረኛል። ጆሮዬ ስለማይሰማ እዚህ ቁጭ ብሎ ዘከረ ያለት ሚስጥር ነው ህልሙ። እርሷ ብቻ እንዲሰሙት ነው የምፈልገው። ራሴን ያመኛል። ለሁለት አይኔ ሞራ መገፈፍ ለምርመራ 4 ደም የተቀዳ ነው ሰውነቴ። መነጋገር ስጮህ አመመኛውን እኔ ለምን ያርገኝ ማማዝናሽ እኔ ሊበመን እዛ ቁጭ በሉ እዛ። ኧረ እዛ አልናገርም ብለህ እኔ ወጣት ነኝ ገና 4 ዓመቴ። እዛ ቁጭ በሉ ኧረ እዛ አልናገርም። ያው ብርውን ይዘው ሂዱ። እዛ ላይ መቀመጥ አልችልም። ደብድቦኛል ባለቤቴ። እግሬ አይችልም። እልፍ በይ እሺ እንደዚያው ታተዲ ክብርሽን ጠብቀሽ ቁጭ በይ። ወይ ማማ ጭንቅላቴ ላይ አትነጋገሪ። ራሴን አመመኝ። መፍታት መናገር አልችልም። ራሴ እዚህ ቁጭ ብሎ ራሴ ላይ ሰው እየተነጋገረ እሺ ወይ እንደዚህ እናድርግ። በቃ ካልተስማማን እርሶ ህልሞትን ይንገሩኝ፣ እኔ ልፍታሎት። በቃ እርሶ የማይናገሩ ከሆነ እኔ እፈታለሁ። ከየት ሀገር? እዛ ቁጭ በይና ነው የምፈታልሽ። እማማ ዝናሽዬ እዛ እንዳልቀመጥ ባለቤቴ የሉት በመጥረጊያ ትንፋሽ ቁርባን ነው አፌ። በገበያ ያስወጋል ሚካኤል የቁርባኑ አረቄ ጠጥቼ ነው። አረቄውን እንትፍ አረቄ ልተፋብሽ ነው። ምራቄን ልተፋብሽ ነው። አረቄ ነው እማማ ዝናሽ አረቄ። እዛ ቁጭ በይ። እዛ ቁጭ ሰራሽ። እልሙን አልፈታም። ገንዘብሽን ወስደሽ ሂጂ። እልም መፍቻ ነው የሰጠሽኝ። አዎ እዚህ ቁጭ በይና ዘካራስ እዚህ ቁጭ ብሎ እልምሽን እየተናገርሽ እሱ እየተቀበለ ይነግረኛል። ስሟ አትጠገብ ነው፣ ግን አቆላምጠው ጥሯት። እርሶ አትዬ በሏት። አትዬ ዋዬ አትዬ አይፈቅር እልሙን ተናገሪ። እሺ ያለት እሱ እየተቀበለ ይነግረኛል። እልምሽ የሚፈታበትን በሰማይ በፕሌን እየሄድኩ ይመስለኛል። ከዛ ፕሌኑ እንዲህ ሲምዘገዘግ ይኸው እንዲህ እማማ ዝናሽ አውሮፕላኑ በላቸው። አይሮፕላኑ አለች ያለት ይኸው እንዲህ ተምዘገዘግ። አልሰማም። ተነካችኝ። እኔ ስትነቃነቀኝ አይሰማኝም። አይሮፕላኑ እንዲህ አለ፣ በእጇ እያሳየች ተምዘገዘገ ወደ ታች ተሳፍሬ ሳለው አለች። ከዛ ደግሞ እንደገና እንዲህ ያለ ተምዘገዘግ። ከእንደገና ደግሞ ወደ ላይ ተምዘገዘገ አለች። እኔ እሺ። ከዛ ደግሞ ተሳፍራ አዎ አውሮፕላኑ ተሳፍራ ሽቆ ወጣች። አዎ እንደገና ደግሞ ቁልቁል ተመለሰ። አዎ ቆይ አልጨረሰችም። ከዛ ደግሞ መሪው ጋር እኔ ያስኩት ይመስለኛል። መሪው ጋር የአይሮፕላኑ መሪ እኔ ያስኩት ይመስለኛል። ያስኩት ይመስለኛል። ይሁን በላቸው። ይሁን አንድ ይሁ እንዴት አደረገው? ከዛ ምን ሆነ? ባሰ ሁሉነቱም የከተማ ባሰ። ከዛ በኋላ የአይሮፕላኑን መሪ ሽቅው ወደኋላ ወደ ቀኝ ወደ ግራ ሳረገው አለች። የከተማ አውቶቡስ ሆነ። አይሮፕላኑ ተቀይሮ የከተማ አውቶቡስ ሆነ። ከዛ እሱ ላይ ደግሞ ምን ሆንኩ? ትኬት ቆራጭ። ከእንደገና እሱ ላይ ደግሞ ትኬት ቆራጭ ሆንኩኝ።
ሹፌር ትሆኛለሽ በላት። እልሙ ሲፈታ በፊት ነበርኩ አሁን ማኪና ሹፌር ትሆኛለሽ በላት። ለእሷ ንገሯት። ለእሷ እኔ እነግራታለሁ። እሺ በፊት ነበርኩ ጡረታ ወጣሁ። መኪና ትነጃለሽ። መኪና እየነዳች ሹፌር ትሆኛለሽ። እልሙ ሲፈታ ደስ አላት፣ እልል አለች። ደስ አላት። አቤት በፊት ሹፌር ነበርኩኝ ድሮ ሰው ገድዬ ነው ሳይጃድ ግጥት ያረኩት ሰው ገድያለሁ አይደለም ያለው? አዎ በመኪና አደጋ ሰው ገድያለሁ። መኪና ስነዳ በመኪና አዎ መንገደኛ ነው አይደለም። ከውስጥ ተሳፍሮ የነበረ ሰው ነው የገጨሁት። መኪና ተሳፍሮ የነበረ ሰው ይሁን የገጨሁት ውስጡ መኪናው ገጨሁት አለች። ሳይወርድ እዛ ቁጭ አላሁን ሳይወርድ ገጨሁት። ሳይወርድ እኮ ነው እዛው መኪና ውስጥ እንዳለ ገጨሁት ነው የምትለው። እንዴት እንደሆነ ነገሩ ግራ ገባኝ። መኪናው እሷ የምናዳው መኪናው አብሮ ቁጭ ብሎ ነው የገጨችው። አዎ እንዴት እንደሆነ ግራ ገባኝ። በምንድን ነው የገጨችው? በመኪና በምትነዳው መኪና ውስጡ በውጭ ሲሄድ አይደለም በመኪና የገጨችው። እኮ ውስጥ ተቀምጦ ነው። ምን ያደርጋል መሰረት አሁን ሞቶ ያለው ይበላት። ቆየ ከሞተ ምን ሆነ? ውስጡ የሞተ ገደልሽው ምንሽ ነው? ጠንቋይ ነው። እንኳን ሞተ ጠንቋይ እዝጌር አይወድም። አንቺም ጠንቋይ ትሆን ስትሞች ሹፌሩ ነኝ። ጠንቋይ አረግም በይ። ወታደሮቹ ይመጣሉ እዚህ። እንዴ ጠንቋይ አይወድም። ይሄ መንግስት የአሁኑ መንግስት ይገላል። ሹፌሩ ነኝ የጠንቋዩ። እኔ የጠንቋዩ ሹፌር ነኝ። እኔ ጠንቋይ ሳልሆን የጠንቋዩ ሹፌር ነኝ። ጠንቋይ የአሁኑ መንግስት ይገላል። ጠንቋይ እኔ ጠንቋይ አይደለሁም። የጠንቋዩ ሹፌር ነኝ እኮ ያው የጠንቋይ መኪናው የጠንቋይ ነው ማለት ነው። ቤቱ ደግሞ ቆሽሿል እንዳለ ቤቱ አልጠረገም እንደ ዛሬ ምንድን ነው? ዋጽሪ አትዬ ጥረጊላቸው ቤቱን። በቃ ቤት ጥረጊያላት። አንተ ትጠርጊ የለም ሁሌ። ጎበዝ ከሆነች እዚሁ እንቀጥራታለን። እንደውም እኔ ቤቱ የመንግስት ነው፣ መንግስት ይገልሻል። አንድ የመጨረሻ ለማማ ዝናሽ ዘፈንና ዳንስ በአንድ ላይ ቀላቅዬ ተዘጋጅቻለሁ። እሱን ላቅርብ እወጣለሁ። እዛ ይበል ባዴሳ አቤት ደስ ይቀኝሳ የጠንቋይ መንግስት ይገላል። ጠንቋይ አይወድም። የማማ ዝናሽን ቤት ይወዱታል። እማማ ዝናሽን ቤት ይወዱታል። እማማ ዝናሽ እርጎ ይወዳሉ። እማማ ዝናሽ እርጎ ይወዳሉ። እማማ ዝናሽ እርጎ ይወዳሉ። እሷን ለማስደሰት ነው። አትዬ ትባላለች። እማማ ዝናሽ እርጎ እየደነሰች እየጨፈረች ነው። ለምን እንደሆነ እኔ እንጃ። ደስ ብሏል። ወደዛ ጨፍሩ፣ ወደዛ ጋር ወደዛ እልፍ በይና እደይ ነው የምትጨፍረው። አንቺን አሉ እደጅ አስወጥቻት በወንበሩ ግንባሯ ልለውሶል በዚህ ወንበር እደጅ ወታ ትጨፍራለች። አንቺን አሉ እዛ ጋር እኔ ደጅ ከወጣሁ ሰውን ላይ ሰበሰባል። ምን ጉድ ያመጣ? እሷ እኮ በጣም ትወዶታለች እማማ ዝናሽ። ሁል ጊዜ ዝንዬ ነው አውቃታለሁ እኮ። ሁለት አይኔ ሞራ ሁለት አይኔ ሞራ ሲገፈፍ ለምርመራ አራቴ ደም የተቀዳ ነው ሰውነት የንግብ ፈርጫው ደሞ ይፈሳል። ድሮ በመንግስቱ ኃይለማርያም ጊዜ አውቃቸዋለሁ እማማ ዝናሽን። ምን ይደረግ ታዲያ? በጣም ጎበዝ ናቸው፣ ወዳቸዋለሁ። እና ምን ይሆናል? መሰረተ ትምህርት አብረን ተምረናል። እማማ ዝናሽ አጠገቤ ነበር የሚቀመጡት መሰረተ ትምህርት ስንማር አለች። ላስታውሳቸው ላስታውሳቸው። አሁን ምን እንፍጠር? እነዚህ ነው ላስታውስ። ቆይ ልታስታውሰን ነው። ቆይ እሺ፣ እነዚህ እንደረደራለን። እሺ እማማ ዝናሽ ከኔ ጎን እዚህ ጋር ይቀመጣል። ከዚህ አንድ ላይ እንደዛ ሲባል እማማ ዝናሽ አይችሉም። ይነሳል
ዛሬ ድሮ ስንማር እንደዚህ ሀበሉ ለበሉ ሀመራዋ በሉ እያልን ነበር የምንማማረው። እኛ እንደዚህ ስንጨፍር እሳቸው አይችሉም ቁጭ ነበር የሚሉት። ስነ ስርዓት ነበራቸው። የመሰረተ ትምህርት ጊዜ በኃይለ ሥላሴ ማን ነው በመንግስቱ ኃይለማርያም ጊዜ አለች አትዬ። በኃይለ ሥላሴ ጊዜ አይኔ ደህና ነው፣ ወጣት ነኝ፣ ወጣ እየተሯሯጥኩ እሰራለሁ። በጣም ቆንጆ ነበሩ ደግሞ መልካቸው። ደግሞ በዛን ጊዜ በጣም ቆንጆ ነበሩ። እኔ መወዳቸው ነበር። አጠገቤ ነበር ትምህርት ስንማር የሚቀመጡት። እንደውም ታላቅ ወንድሜ ሊያገባው ተደርግ ነበር ማለት በኮሎኔል መንግስቱ ኃይለማርያም በደርግም ጊዜ አይኔ ደህና ነው፣ ሰውነቴ በሙሉ እየተሯሯጥኩ እሰራለሁ። ደግሞ ምን አለች ወንድሜ በዛ በወጣትነት ጊዜ ወንድሜ በጣም ይወዳቸው ነበር። ሊያገባቸው ብሎ እሳቸው ኮሩ። ምንድነው ስራው በላት? ምንድነው ስራው የነበረው? ሊያገባኝ የነበረው በላት? ወታደር ነው። ወታደር አላገባም ብያለሁ። እርግጥ ነው ስለሚጠፋ ነው ብዙ ጊዜ ስለማይገኝ ወታደር አላገባም ብያለሁ። እርግጥ ነው ቂም ይዤውቦት ነበር፣ ግን አሁን ግን ቂም ትቻለሁ። ወንድሜን አላገባም በማ ወታደር ባል መጣልኝ፣ ወታደር መጣልኝ። እኔ ወታደር አላገባም። የአገሬ የውልጋጋ ብቻ በአክሊል በአባ ተጋብቶ ወልዶ ከብዶ ድሮ ኩሮ አብሮ ይመለኮሳል አልኩት። በግድ ተመንገድ ጠልፎ ወሰደ ጓደኞቹን ይዞ ወታደሩ። በግድ ስም እንጂ በግድ ስሜ ሲያጠዩ በግድ ተመንገድ ላይ ወታደሩ ጓደኞቹን ይዞ ወታደሩ ዘር ናት። እራሷ ልትጨፍር ነው። አንተ እራሷ ዘር ናት። እሺ ይጨርሱ። ትዝ እያላት እኮ ነው የድሮ ከእርሶ ጋር የልጅነት ትዝ እያላት ነው። ከእርሶ ጋር ተምሬያለሁ። አሁን እኔ ወታደር አላገባም። የሀገሬ የውልጋጋ ብቻ አክሊል ጭኖ ሀባ ለብሶ ተጋብቶ ወልዶ ከብዶ ድሮ ኩሮ አብሮ ይመለኮሳል። የሀገሬ ይሄ ነው ጋብቻ። ጠጥ እስቲ ትጠጣ ትንሽ። ይሄን ሰውየው ነው እኮ ያመጣው የሄደው። ተቃጠለች አንጀቷ። እጁን ሁሉ ትከቻውን ሁሉ አሽቼ ሳችሎ ያመጣው ሰውዬ ነው። አሁን ትንሽ መለስ አለብኝ በላት። ተደፈዋለሁ። ላንሳ ደፈዋለሁ። ያ ሳሸውዬ ያመጣው ሰውዬ ነው። ይሄ ቢሪ እንዲያው ማን ነው እሱ? ስሙን አልነገሮትም? የእጅ ቁጭ ብሎ ሳሸው አልባልኩም። እሱን ያመጣው ቢሪ እንዲያው እማማ ዝናሽ በቃ አልሞ ተፈቷል። ቻው። ውይ ታሳዝናለች። እንደዛ በልጅነቶት የምታውቁት ሴት እዚህ ድረስ መጣ። እኔ አይታየኝም። አይኔ አይታየኝም። መሪንዳውን ስለጠጣው አይኔ አይታየኝም። ጆሮ አይሰማም። ከልጄ ጋር ውጭ ሀገር ነው የምኖረው። ያ ወንድሜ እሱ ትዳር እሺ ቢሉ ኑሮ አብሮት ቤሩት አብረው አንድ ላይ ይኖሩ ነበር። ታሮጊት ጋራ ተኔ ታሮጊቷ ድሮ በወጣትነት ነው እንጂ በወጣትነት የእማማ ዝናሽ ቤት በጣም ጠባብ ነው። የእማማ ዝናሽ ቤት በጣም ጠባብ ነው እያለች ነው። መንግስት ነው ሰጥቶ አስቀመጠኝ። ሲያጠይዎ ያስወጣሻል መንግስት አሁን በወታደር
ስጦታ ይዤሎት መጥቻለሁ። እርጎ ልሰጦት ነው። ጦም ገብቷል። ጠጣንቺ ሌባ ጦም ገብቷል። የሁለት ወር ወዲያ ጦም ገብቷል። አንቺ ጠጪ አፈጣጭ በስመ አብ የኔውድ እወዶታለሁ። ቻው 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 በሉኝ። በስመ አብ ወወልድ ወመንፈስ በስመ አብ እርጎ እየመጥቻለሁ ጠጪ። የሁለት ወር ወዲያ የቆም በተያዘበት ላይ የኔውድ እወዶታለሁ። ቻው 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 በሉኝ። በስመ አብ ወወልድ ወመንፈስ በስመ አብ እርጎ እየመጥቻለሁ ጠጪ።